ገንዘብ የሌለው ወንድ ባናቱ ይተከል ያ ገሪያሊ ትንሽ በላይ ኖሮንዱ በዲያመናው ላይ ያ ገሪያሊ ትንሽ በላይ ኖሮንዱ በዲያመናው ላይ ዝናቡ መጣ ሹው ሹው ቢሎ የዝናቡ ልጅ በጀርባ ዋስሎ ሰላም እንዴት ናችሁ? ድሬዳዋ ነው የምገኘው። ስለማልጠጣ ስለማልሰክር በትዝታ ምንም ጭምጭሬሬም Luna, Luna said Luna, we want a part. Everybody said Luna. Now say do ሰላም ጤና ይስጥልኝ ያሱ ቤተሰቦች እንዴት ናችሁ? እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ልጆች። ቁጭ በሉ ልጆች። ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኛ ጋር ክብሩ ይስፋ፣ ሁሉ ሰላም። እንደተለመደው የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እንስቃለን፣ እንጫወታለን፣ አሴት የምሰጥበት ላይ አሴት ሰጥተን እናልፋለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን ነው። ሰብስክራይብ እየተረሳ ነው። ሰብስክራይብ አድርጉ። ሰብስክራይብ ባደረጋችሁ ቁጥር የሚቀጥለው ቪዲዮ ወደ እናንተ ይደርሳል ማለት ነው። ያው የኛ ጀማ ሰው አናማም። እሺ ደስ ይላል፣ ደስ ይላል። ለኔ ራሱ ሰው ማማት አይመቸኝም፣ እውነቱን ለመናገር ፊት ለፊት ነው የምናገር። እኛም እንደዛው ነን። ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን። ኦ ገባኝ። እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ? አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች። የሰው እስስት ቆይ ትመጣለች። እስስት ብቻ ይገርማል። ባለፈው ሜካፔን ወስዳብኝ ቀኑን ሙሉ ድሮ ግባን መስዬ ነው ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው። በቃ አንተ ብታይ ምን ይመስላል? እሷማ አታፍርም ባላለኝ ብላ ታወራለች። ደግሞ ግን እኮ እሷም ያውነች መልክ የላት ጸባይ የላት። ባለፈው ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ? እባክሽ በእርግጠኝነት እኛን ልብ ብሎ ስላላየን ነው እንዴ። ቆይ እኔ የምለው ምን ሰዋና ማማ አላላችሁኝም ነበር? እና ማሚ እኮ ውይይት ነው ስለማትመቸን እየተወያየን ነው ስለሱ። እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣት? ማማት ምን አስፈልገ? ሰዎች አንዴ ሽንት ቤት ደርሼ መጣሁ። እሺ ጠብቁኝ። እሺ እኔ ቆንጆ ደርሰሽ ነኝ መጣሁ። እሺ አንዴ እስቲ መልሱልኝ። ሰው ካልተመቻችሁ ጀማችሁ ውስጥ እኮ በቃ አንተ ደግሞ ምን ትልቅ ነገር አታርገው። ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሬን ሰርቃብኝ እኮ እዛ ተደብቃ ለመጠቀም። እቺ እኮ ጃመል አለባት ሌባ ነች። አንቺ ምን ሆነሽ ነው? አንቺ ጫልቱ መጣች። ሰላም ሰዎች እንዴት ናችሁ? ጫልቱዬ የኔ ውድ ንፍቅ ብለሽኝ ነበር። ጫልቱዬ እንዴት ነሽ? አንቺ እንዴት ነው የምታምሪው ግን። ወይኔ ውበት ኩዊን ነሽ። በቃ አንቺ ስሌይ ኩዊን። አንቺን ያገኘማ ታደለ፣ እውነት ታደለ። ከባድ ነው ውይይቱ፣ ከባድ ነው በጣም እንጂ ሽንት ቤት እንኳን ደርሳ እንኳን እስክመጣ ራሱ አልታገሷትም። የትኛው ፈተና ነው የምንጀምረው? የመጀመሪያ ፈተናሽ ምን መሰለሽ? ኮኖቹን ተከተለሽ 8 ቁጥር ስሪልኝ። እንዴ እኔ እኮ ጂም ቤት ገብቼ አላውቅም። አንድ ቁጥር ነኝ እኮ 8 ቁጥር አይደለሁም። ላንቺ ነው መንጃ ፈቃድ ልንሰጥ የነበረው። እሺ የሆነ ሰው ፍሬቻ ሳያበራ ገባብሽ። ምንድነው የምታረጊው እዛ ጋር? አረ ወንድም ፍሬቻ እኮ አላበራህም እንዴ? ምን ሆነክ ነው? ተረጋጋ እንጂ እለዋለሁ። እንደዛ ነው የምትይው? ሹፌር እኮ ነሽ። ከዚህ በኋላ ምንድነው ሲያስተምሯችሁ የቆዩት እስካሁን? እንዴ ነችና እሺ ድንገት ሳታስቢ የሆነ ሰው ገባብሽ። ምንድነው የምታረጊው? ውይ ጦስን በልተሻገር እኔ ልደንግጥ ነው የምለው። ምንድነው አንቺ ማልጣት የለሽም እንዴ? አታ ይርዳ ምን ይዝ ጅብራ ምን ይመስላል እንዴ? ነው አይሽ ወረደ እንደዚህ ነው። አሃ እንዴናትና ቆይ አንተ ምን ያንቀለቀላል? ቀስብላት ነዳም እንዴ ነዳው በላይ ዳ። እሺ ቤተሰቦቼ ዛሬ ቤቢ ይመጣል፣ አስተዋውቃችኋለሁ። ገንገበት አሁን ነው አልኩ። ግባ ብለሽኛ እንዴ እንትራስ ወደ ዘቀ እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎሰኝ። ከርሳ እንጂ ፍቅር በቃ ይቅርታ ይቀጣኝ በእናትህ። እስካሁን አልተሳካም። አሁን አኮርፋለሁ። ተባብለኛል። እሺ ቆንጆ ኧረ ተይ የኔ ቆንጆ ተይ ቆንጆዬ ቆንጆ አንቺ ታመራለሽ እንዴ? ቀልድ አይደል እንዴ? ምን አጨማለሽ? ጨምላቃ እየቀለድን አይደል እንዴ? ለቪዲዮ ብለሽ አይደል እንዴ ያኮረፍሽው? በዛ ታመራለሽ እንዴ? ጭባ
ያስበላታል እንዴ? በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ። ኖ woman no cry ሲል ሰምቼዋለሁ። ያን አረንጓዴ ቢጫ ቀይ ልብሱን ለብሶ ጊዮን ሆቴል እኛ ሲዘፍን ማርሊን አለማወቄ አዝናለሁ እስከዛሬ ድረስ። እባክህን ሰው ያስወርዳችሁ ሙሉቀን ይስፈልጋል ምናል አራባካችሁ ቦብ ማርሊን ቆሎ ይለናል ሳላስፈረመው ፎቶግራፍ ኧረ ሳክስ የተለየ ነው። ሲገባል እዛው ነው ማደርሳችሁ እዛው ጋር ይገርማችኋል። እኔ ይሄ ራይዳውን በትርፍ ሰዓቴ ነው የምሰራው እንዲህ ሲመቸኝ ምናምን ከ11 ሰዓት በኋላ ከስራ በኋላ ነው የምሰራው። እና እናንተስ ምንድነው የምትሰሩት? አሁን የት ነው የምትሄዱት? ፊት ለፊት ነው ምን ሄደው? እኔ እኮ አሁን ከስራ ወጥቼ ትርፍ ጊዜ አሁን እንዲህ መጎበዝ አለብን 1-2 ስራ እንጂ ዋና ስራዬ ሌላ ነው። ታጠፍ እዛ ሂድ ቀኝ ግራይ አንተ ኒኩለር ማብላላት ነው ማለት በፈረንጅ ነው። አሁን እኮ 3 ሰዓት ነው ከጠዋቱ 11 ሰዓት ወጣውን ምሰራ ከሆነ ምን ማለት ትርፍ ሰዓት ለሊት 11 ሰዓት አውርደ ነው ፔስታል እንዴ እውነት እኮ ነው ማለት ብዙ ጊዜ እንደዚህ ሰምታችሁ ከሆነ ኧረ እኔ ራይድ የምሰራው በቃ በትርፍ ሰዓት ነው ከስራ ስወጣ ምናምን እና አሁን 3 ሰዓት ጠዋት ወጥተህ ማታ 11 ሰዓት የሚገባ ከሆነ ትርፍ ሰዓት የትኛው ነው? አንተ ይሄ ሁሉ ትርፍ ሰዓት አይከብድም? 8 ሰዓት ሙሉ ትርፍ ሰዓት ሰክሰው እኮ የለሽም ቡችላ እንዴ ወጅቢቷ አንቺ እኔ ነሽ ያራዲዬ ፕላን ወዴት እየሄድሽ ነው? አዎ በእናትሽ እኔ ሙስና ልበላ እየሄድኩ ነው። ሙስና ልበላ ነው? አረ ይመሽ የት ነው መበል? አረ ወፍ ሰኒ ጋር ማታ የበለው ጉቦ ራሱ እንደዚህ ሲያቀር እንዳበላ እሷ ጋር አረ እኔ አልበላም። የሆነች ከፊት ለፊት የሆነ ቤት አለ የራሷ ቤት ነው። እዛ ነው የምበላው። አይ ይመችሽ። ግን ምንድን ነው አንቺ አባይም እንዴ? አረ እኔ በጠዋቱ ዘጭ ብያለሁ። የአውሮፓ ዋንጫ በልቼ አረ ይመችሽ። ድል ለስፔን ድል ለእንግሊዝ። አይ ማሻአላ አይ ለዳምኞት ለራስ ነው። አረ የአውሮፓ ዋንጫ በልቼ ዘጭ ብያለሁ። ውጭዋራ ወይ አረፈኩ 9 ሰዓት መድኃኒዓለም ይወጣል ተነሳ አትመሰይ። ኧረ ሳምሰንግ የሳምሰንግ ፎር ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬን እቀበላታለሁ። ወይ የስ ፊላዬ እኔን ወይ ፍልዬ እሰይ ልብህ ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ፍልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ፍልዬ ኧረ አምቡላንስ ጥሪ ልቤ ፍሉካ ምን ሳልሰጥ ገንዘብን ሳልሰጥ ሳልመልስልህ ፍሉካ ኧረ ወይኔ ብሩን ሳልሰጠው ወይኔ ገንዘቡን ሳልሰጠው ወይኔ ኧረ እሱ ራሱ ድፍረቱ እንዳበደረው ረሳው እንዴ? አምቡላንስ ጥሪ እሷ የሚላት ግሉኮስ ራሱ እንደሆነ ሰክተዩን ትነቅልባለች ራሱ። ስለዚህ የትኛውም አሁን እንደ ኦሮሞ እንደ አማራም እንደ ብሔር ምንም ችግር የለም። የአይዲዮሎጂና የአስተሳሰብ የፖለቲካ ልዩነት ነው ያለው። የፖለቲካ ልዩነቶች ደግሞ በፖለቲካ ነው የሚያልቁት። የጦርነት መጨረሻው እርቅ ነው። ተግባባን። የሰላም መጨረሻ የሆነ ሳለ ድብድብ ነው። ኖርማል ነው። ቀለል አድርጉት። ተግባባን። ስለዚህ አቶ ሞጣ በዚህ አጋጣሚ የሚቀጥለው የፍንፍኔ ባላደራ ወደ ምርጫ ስለሚወዳደር በዚህ አጋጣሚ ውለታ እንድትልንላ አንደኛ ድምጽ እንድትሆንልን፣ ሁለተኛ
የሎጎአችንን ፕሮፋይል እንድታስርልን፣ ሶስተኛ ከቻልክ አባል እንድትሆን ሙሉ ፉል ሪስፔክት ሰተንክ፣ እንዲሁም ፉል ሪስፔክት ከሚገባ ማንም ሰጥቶ የማያውቀው ትክክለኛ የሚገባ ክብር እኛ እንሰጣለን። ስለዚህ ወደ ኢትዮጵያ የምትመጣም ከሆነ ሙሉ ሪስፖንሲቢሊቲ እንወስዳለን። ይህ ስገልጽልህ እንደ ፍልፍኔ ባላደራ መስራችና ፕሬዝዳንት ነው የምነግርህ። ስለዚህ በክብር ጥሪ አቅርበንልሃል። መቀበል ያለ መቀበል ከቤተሰቦች ከጓደኞች ከአባላቶች ጋር ተመካክረ አንተ የምትታገልላቸው አልተረዱህም። የተረዱህ አሉና ምሳሌ የጭሉሌ ፓርቲ ወደኛ እንድትመጣ በክብር ጠይቀናል። አመሰግናለሁ። ጭሉሌ ፓርቲ ትክክለኛ ስም። የጓደኛችሁ ስም ከዚህ ውስጥ ካለ ግዴታ የምግብ መጋበዝ አለበት። ዮናስ፣ ማህሌት ይሄድክ እሷን በጣም ስም ለመናገር ምን ማለት ክትታረጋ አሁን እዚህ ማለት መጥቶ መግባት ልክ ነው። ይሄድክ ያምር ማለት ላይ እንደው ምች በመታ እንዴ ሳርሶ እያየ በማር ሲገባ ምን አይነት ሙዳጅ ነው? ወይኔ አባቴ አንድ ብር ማለት ነው። መልከን ከነድርብ ጥርስ በዳቦ ብላው። ኦ ማይ ከነድርብ ጥርስ ትላለች እንዴ? ሙሉን ክትክት አድርገው ዲጄ ሉና ይለያል። ሉና እስቲ ማስክ እናረጋለን ይላል። ጀምር ይላል ስራ። እንደዚህ አይነትን እኮ ነው ባለፈው ዩቲዩብ መስራት አይችልም ምናምን ያሉት። ምክንያቱም ዩቲዩብ ወደ ጎን ነው የሚቀረጸው፣ እንደ ቲክቶክ ቀጥ ተደርጎ አይደለም። እንደዚህ ከሆነ ደግሞ አገጩ ከፍሬም ይወጣል። ለነገሩ በዚህኛው ፍሬም ሙሉ ፊት መግባቱ አጀብ ነው። አንተ ከዲጄ ሉና አርግዛል እንዴ? ምን ሆነ? ምን ፈጠሩ ነው የምትለን? በቃ ልጁ ይችላል። ሁላችንም እኮ የተስማማንበት ነገር ነው። እኔን ከሱ ጋር ማገናኘቱ ምን አመጣው? እኔ ምን ያጠፋው? እኔ ምን በደል? አንተ ሹል ተራራ መፈልፈያ የመሰልክ ሰውዬ፣ በቅጦ ማስቲካ ማኘክ የማትችል አገጨ ደረትን የሚወጋ ሰውዬ እንደው የቁመት አምላክ እኮ ነው። ትንሽ ከፍ አደረገህ እንጂ አጠራጠር ተደርጎ እንደተሰሩት ሰዎች ብትሆን ኖሮ አገጨን አፈር ይበላብ ነበር። እሺ ባለፈው ቪዲዮ ሰራችሁ አይደለ? ተውኩኝ አይቼ እኮ ነው ዝም ያልኩት። ለምን አልተናገረንም ነው? መድገሙ አስፈላጊ ነበር አሁን ሌላ ቪዲዮ መስራት። ባይዘባችን ላይ ወደ አንቺ እመለሳለሁ። ያው ኪቢያን ጣሪያው እያለሽ ጎመን ቀንጣሿ ምች መታት ስለሆነ ነገሩ ለአሽቃባጮች ቅድሚያ እንሰጣለን። አሰራሩ እንደዛ ነው እንጂ እንመጣለን ለማለት ነው። ለማንኛውም ወደ ቤት ግቡ። ዝናብ እየመጣባችሁ ነው ወይ? ዣንጥላ ዘርጉና ወክ አድርጉ እንደ አፍላ ፍቅረኛሞች። ለነገሩ የትኛው ዣንጥላ ይበቃል ለዚህ ጭንቅላት? የካፌ ዣንጥላ ካልዘረጋ ረዘረታ በቃ ያው ጨውይ ነው። ሌላ ነገር እንዳታስቡ እንዳታዞሩ። ጨውይ ነው። ወዳችኋለሁ። ይመቻችሁ። እንደልባችሁ ተጫወቱ። ዲጄ ሉላ አንደኛ። አንተ ግን እረፍ። ድሮም ጥቁር ነገር ከዳቦ ስራ አይጠፋም። ውጣ ከዛ ስር መጀመሪያ ስራ። ይመቻችሁ። ወዳችኋለሁ። ባይገርምሽ ይሄ ጓደኛዬ እሷ ናት ብሎኝ ሙሽራዬ፣ እኔ ልኮኝ ነው ሽምግልና፣ ልጆቹ ለዱ ተጋቡና አይናገር ልጁ አይናፋር ነው ልጁ፣ መንጃ ፍቃድና ሲም ካርድ አለበት። ምን ያረጋል ስራ ንጹህ ፍቅር ካለ፣ ዋናው ጤና እያለ ስንቱን አታለለ። ውሸቱን ነው እሱ ውሸቴን ነው እኔ፣ ሲያመቻች ለራሱ ፋዘር ያወረሰው ሁለት ሸሚዝ አለኝ እቁብም የኔ ነው ቅዳሜ የሚወጣው ሌላ ፈልግበት። በዚህ አንደበት ደግሞ ዘምርበት አይቻልም።
ኧረ እንደዚህ ተጠቦ እንዴ 2 ሸሚዝ ኖሮት ኧረ የሆነ ነገር አስተያየት አድርጊለት እንጂ ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክ ነው አለቱስ ያውልህ ግባው የቴም አለ ምንድነው በቃ የሆነ ነገር አድርገው አሃ ወዲህ ነው የምትሄደው አትሊስት ሬሳ መቅበሪያውን ብር እንኳን አሰጠንም ከኋላ ዶክተር ወይ ጉድ ምን አይነት አባዬ ታለ አባዬ አሃ አንተ ሌላኛው ልጅ ነህ ወንድሜ መጥቶ ነበር አሁን ሄደ ስልክ ነው አለቱስ ወሰደው ያስጠላ ምንድነው ተስማምተን እኔ ልገለው ሀብቱን ከታልልክ ሲራል ነፍሰን ይማረው ጭካኔ አውቄው ነበር እነዚህ ሰይጣኖች ጭካኔ ሌላ ቁጥር ላይ ደርሷል። እሺ አሁን በቃ መንዳት ትችላለህ ንዳው። እሺ በምንድነው ማስነሳው ባባ እንዴ አስነሳው ዝም ብለህ እኔ ለምድ አይደል እንዴ መጣሁት እናንተ ምንድነው በምንድነው ማስነሳው እንዴት ነው የምንሄደው እኔ ሲጀመር በታክሲ መንጃ ፈቃድ አለ እንዴ አንተ ምን ቤት ነህ ዝም በል አንተ የራስህ ልጅ አስለምድ አንተ ዝም ብለህ አስነሳው በምን ላስነሳው አስነሳ እንዲሆነ ነገር አድርጋ በቃ እንዴት ነው ይኸው እዚህኛው እንዴት ነው ማስነሳው ባባ ያማን ኤሌክትሪኩን ነው መሰለህ ኤሌክትሪኩን አሳሲዞ ኧረ በእናትህ አንተ እኔ ሁሉ ብር ከፍዬ ለመንጃ ፈቃድ ለዚህ ነው እኔ እኮ ይኸውልህ ስማ አንተ ተው በሰው ስራ ጣልቃ በሻይ አትምጣ ይኸውልህ ያለህ አማራጭ ምን ታውቃለህ ኤሌክትሪኩን እንዳለ ጨብጠው ለማስነሳት ጨብጠው አንተ ልገሉኝ ነው እንዴ ጨብጠው በኔ ሆነ ባንተ ገለኝ እሺ እንዴት ነው ቤተሰብ እኮ ብር በር ራሱ አልከዳው ግን አንዳንድ መኪኖች አሉ ሜቢ አታችሁ ከሆነ ምናምን በተለይ ታክሲ ላይ በኤሌክትሪክ ምናምን ነገር በተለያየ ነገር ራሱ የሚነሱ መኪኖች አሉና እባካችሁ ጥንቃቄ ብናደርግ ለማለት ነው። እናንተ ለካ ለመናደድና ለማኩረፍ ፍቅር ያስፈልጋል። እንደዚህ ገጥሟችሁ ያውቃል? የሆነ ለካ ስትናደዱ ስታኮርፉ ምናምን ስትቆጡ ለካ ፍቅር ስላለባችሁ ነው ወይ በቃ ሰው ተወዱታላችሁ ታካብሩታላችሁ ወይ ምናምን። እስቲ ጥሉት እስቲ የጠላችሁት ቀን ወይኔ ቢጠበስ አይሸታችሁምና ለካ ለመናደድም ፍቅር ያስፈልጋል። በቃ ምንም ሳይመስላችሁ ቀርቶ አያውቅም። ጥሩም መጥፎም ሳትሰሙ ወይም በቃ ወይኔ የጠላችሁት ቀን እይይም ሲዳላ ነው አሉ። ለካ ማኩረፍም ፍቅር አለው። እናንተስ ምን ትላላችሁ? አረ እየተባበራችሁኝ፣ አረ ተባበሩኝ። ይኸውላችሁ ደሃ በዚህ መስመር አሉ፣ የደሃ ደግሞ በሶስት መስመር በዚህ አሉ። ምን ሆናችሁ ነው እናንተ? ካልተባበርን እኮ መስራት አንችልም። ነው ደሃ ነኝ በዚህ መስመር ነኝ። አዎ በዚህ መስመር ነሽ። ስራው ምዝገባው ይቆያል። ተናገርኩ እኮ። አዎ ጠብቂ። አንተ ሰውዬ ከኔ ጋር ችግር ነው የፈለከው? የደሃ ውስጥ ነው ማስገባው። እናቴ እኔ በጣም ደሃ ነኝ፣ ደሃ ነኝና እባክሽ ያፈጥሩልኛል። እንዴት ነው? በጣም ተቸግሬያለሁ። ሲስተሙ ይኸውልሽ ለኔ 20 ሺህ ብር ጠብ ታደርጊልኛለሽ? የደሃ መጀመሪያ ላይ ነው ማስመዘግብ። የደሃ ልመዘገብ ጉቡ 20 ሺህ ብር ያው ምን ታደርጊያለሽ? ሲስተሙ እንዲፈጥን ነው። አይ አልሆነም መሰለኝ። በቃ የደሃ ሂጅ ልሞክር። ጉቡ 25 ሺህ ብር ሰጠሽ ከዛ የደሃ ተብዬ እሱንም ገና ድንገት ለውድል ለመሞከር 800 ሚሊዮን የኢትዮጵያን ብር ወይም ደግሞ 6.2 ሚሊዮን የአሜሪካን ዶላር ሚስ ወርልድ 2025 ሁለተኛ የወጣችው ኢትዮጵያዊቷ ሀሴት ደረጃ በዚህ ውድድር አንደኛ ሆና ሚስ ወርልድ ብትሆን ኖሮ የምታገኘው ጠቅላላ የገንዘብ ሽልማት ከጥቅማ ጥቅምና ከእድሎች ውጪ ወደ 6.2 ሚሊዮን የአሜሪካን ዶላር ወይም ደግሞ በኢትዮጵያ ከ800 ሚሊዮን ብር በላይ ነበር። በህንድ ለ72ኛ ጊዜ የተካሄደው ሚስ ወርልድ 2025ን ያሸነፈችው እቺ ታይላንዳዊት የተሸለመችው ይሄ ሰማያዊ የአልማዝ ዘውድ ወይም ደግሞ ዳይመንድ
ወደ 5 ሚሊዮን ዶላር የሚያወጣ ነው። ከዘውዱ በተጨማሪ ወደ 215,000 የአሜሪካን ዶላር በካሽ ወይም ደግሞ በጥሬ ገንዘብ ተሸልማለች። አሁንም በተጨማሪ አዲስቷ የውበት ንግስት የግል በጎ አድራጎት ፕሮጀክቶችን ለመደገፍ ተጨማሪ 1 ሚሊዮን ዶላር በጥሬ ገንዘብ ተቀብላለች። እናም እቺ ከታይላንድ የተገኘችው ሚስ ወርልድ 2025 በአጠቃላይ ያገኘችው ገንዘብ ብቻ ወደ 6.2 ሚሊዮን ዶላር አካባቢ የሚጠጋ ወይም ደግሞ በኢትዮጵያ ከ800 ሚሊዮን ብር በላይ እንደሆነ ነው የሚታወቀው። ኢትዮጵያዊቷ ደረጃ ደግሞ ሚስ ወርልድ አፍሪካ የሚባል አንደኛ እንዲሁ ደግሞ ከዓለም በጠቅላላ ሁለተኛ የሆነችው። ከዚህ ውድድር የምታገኘው ገንዘብ ጥቅማ ጥቅሞችና እድሎችን ስንመለከት በገንዘብ ደረጃ እስከ 500,000 የአሜሪካን ዶላር ወይም በኢትዮጵያ ሲመነዘር ወደ 67 ሚሊዮን ገደማ የሚያል ገንዘብ ትሸለማለች። እንዲሁ ደግሞ ዓለም አቀፍ ታዋቂነትና ተቀባይነት፣ የተለያዩ የበጎ አድራጎት ድርጅቶች ላይ መስራት፣ አምባሳደር መሆን፣ በተጨማሪም በዓለም አቀፍ ደረጃ የፊልም፣ የሜካፕ፣ የፋሽን ኢንዱስትሪ ላይ መሳተፍ እንዲሁ ደግሞ ማስታወቂያ መስራት፣ የተለያዩ የዓለማችን ሀገራት ልትመለከትበት የምትችልበት እድል፣ የተለያዩ ዓለም አቀፍ በጎ አድራጎት የብሩን ነው ግን ማለት ትክክለኛ ኢንፎርሜሽን ነው ማለት ብሩ እንዴት ነው ትንሽ እኔ በዛብኝ ማለት ያው ኦፍ ኮርስ የዓለም ቁንጅና ውድድር ነው ግን አሁን እሱ እንደሚለው ነው ወይስ እንዴት? ምክንያቱም አይ ቲንክ የሆነ ቪዲዮ እሷ ሰርታለች መሰለኝ ይሄን ከየት አመጣችሁት ይሄን ሁሉ ሽልማት ምናምን ነገር አይ ቲንክ እንደዛ ብላ ሰርታለችና ይሄ ነገር እንዴት ነው የምታውቁት ኢንፎርሜሽን ካለ አጋሩኝ። እኔን ቻው ካልከኝ በኋላ ለምንድን ነው ኦንላይን የምትቆየው? ሌሎች ሴቶችን ስለማወራ ዋት ትዳር ውስጥ አይደለም ያለነው። ደውዬልሽ መስመሩ ተይዟል ሲለኝ እኔ ምን እልሻለሁ? እኔን ቻው ካልከኝ በኋላ ቻው ከተባልሽ አትተኝ ምን ትሰሪያለሽ? ያንቺ ጥፋት ነው። ለጭቅጭቅ ሰበብ አትፈልጊ። መጨቃጨቅ ብፈልግ ኑሮ አገባ ነበር። ለምንድን ነው ኦንላይን የምትቆየው ይባላል። አሳ አጥማጅ አንድ አሳ አጥምዶ ባህሩን ጥሎ ይሄዳል። አሳው ቢያመልጠውስ? ተምሬያለሁ አላልሽኝም ነበር እንዴ? አገናዝቢ እንጂ የምር አንተ ራሱ አገናዝበን ያወራው ሌላ ሴት ቢያመልጠኝ ይሳላል። በጣም የሚደብረውን ነገር ልንገራችሁ። አሁን አንዳንዴ በላይፍ ላይ በጣም ዳውን በሆናችሁ ጊዜ ያባጣው ጎርባጣው ሲበዛ ሁሉ ነገር የሚዘጋጋበት ጊዜ አለ አይደል? የህይወት ቁልፍ የሚጠፋበት በዛ ሰዓት ላይ አሉ የሆኑ ሰዎች አካባቢያችን ላይ እችም ትመጣና አይዞኝ እኔ ፍቅር ላንቺ እኮ አይገባም ነበር ማርዬ ትላለች ምናምን። አንዱ ይመጣና ኖ እንዳታስቢ ድርሽ በዚህ ጉዳይ ማቀው ኤታማዦር አለ እንዳታስቢ ምናምን። በቃ አጃቢያችን ብዛቱ፣ አስለቃሻችን ብዛቱ። ከዛስ ከእግዚአብሔር ጋር ሆነን ያንን ጊዜ አፈር የበላንበትን ጊዜ አፈሩን አራግፈን ስንነሳ ይደብራችኋል። ዋይ ቤቢ ዋይ እንዴ አፈር እንደበላን እኮ አንቀርም ማለት ነው። እግዚአብሔር አለ። በነገራችን ላይ ብቻችሁን አፈር በልታችሁ ያሸነፋችሁትን ጦርነት ከማንም ጋር ሴሌብሬት እንዳታረጉት። ከማንም ጋር ገደል መግባት ይችላሉ። ላፍ ኦኬ እውነት ነው ማለት ትክክል ነው። ምንድነው እሱ አይ ቲንክ ልትል የፈለገችው ነው የሚያስመስሉ ሰዎች ነው። በእኛ በችግራችን ጊዜ እንትን ያላሉትን በእኛ ጋር ያሉትን ላይክ ያልደረሱልን ሰዎች ልክ ግን ሰክሰስ ስናደርግ ያው ለሚናደዱ ሰዎች አም ነገር ያ ኦፍ ኮርስ ይሄ የተለመደ ነገር ነው። ማንኛውም ሰው ላይፍ ላይ ሁሉም እያለፈ ያለው ላይፍ ነውና ትክክለኛ ፓርት ነው። ብቻን ከለፋ ብቻን አፈር ከበላ እንደዛ አፈር እንደበላው ነው። በአፈሩ ቦታ ደግሞ ሰክሰስ መብላት ነው። ብቻ በደንብ አክሰፕት ማድረግ አይዲያ ነው። እናንተስ ምን ትላላችሁ? ሰምታችኋል? ዛሬ ፖለቲካ ውስጥ አስገቧት፣ ዘር ውስጥ አስገቧት። ሪካርድ ተደርጎ ሳይደነገጥኩኝ እኛ ዛሬ ያለነው እኮ እስር ቤት እሷ ጋር ጃኒ ጋር ያለነው ቲክቶክ ላይ የሚወራው ወይኔ ጉዴ ፈላልኩኝ። እንዴ ምንድነው ሰው ምን ነክቶታል? እቺ ልጅ በምን ወይ ነው ከየት ወዴት ነው የምታወሩት? የጠየቃት የድሬዳዋ ከንቲባ ወይም የድሬዳዋ ህዝብ እስር ቤት ልትታሰር ሄደው እዚህ እንኳን አይደለም ድሬዳዋ። ምን ከምኑ ጋር ነው የምን ፖለቲካ የምን ዘር ምናምን ስለምንድን ነው የምታወሩት? በቃ የጃኒ ላይቭ ላይ መወራት የለበት ነገር ነበረ። ከዛ በኋላ ያ ነገር ተባባሰ። ያው የሚደብረው ምንድነው ያ ነገር ተነጥሎ ነገሮች ወደ ፖለቲካ ወደ ዘር ወደ ሃይማኖታም ሲገባ እሱ የጃኒ ጉዳይ ይሄ ያለው የችግሩ ተፈጠረ የተባለው ሰው ጉዳይ ሳይሆን ያ ነገር እንደዚህ ደረሰብኝ የሚለው አካል ነው ብዬ አስባለሁ። ያ ጥፋት እንደኔ የግል ሀሳብ ነው። ምክንያቱም ለተናገረችበት ነገር ብቻ ብትቀጣም ለተናገረችበት ነገር ብቻ መቀጣት አለባት ብዬ ማስብ ሰው። ይቺ ማናት? የኔ ፍቅር አይ ቺማ ኮንቴንት ክሬተር ናት። ሰሞኑን ቫይራል እየወጣች። አዎ ኮንቴንት ክሬተር በጣም ተጠራጣሪ ነች። ግን እኮ አንተ ታማኝ ነህ። ሌላ ሴት ጋር አትሄድም።
አንቺ እኮ በጣም ጨቅጫቃ ነሽ። እሱ እንደዚህ አይነት ሰው አይደለም። ተመካከሩ። እኛን አትምከረን። ስንጣላ ጣልቃ አትግባ። በሁለታችንም መካከል ምንም አይነት ጓደኛ አያስፈልገን። ወይኔ እዚህ ነው ማላምናት። ወይኔ በላቸው መኖር የሰው ስም ብቻ። ወይኔ በላቸው። እናንተ ብትሆኑ ምን ታረጉ ነበር? በትራስ ተበተሙት። ተይ ፍታትሽን ያፍራለሁ እረተድሽ ተይ ፍታትሽ ያፍራለሁ እንኳንስ ይቅርተሽ ድሮም ለኔ አይናፋረኝም ጉድ ያረገ አይነ እኔ ግን ከኢየሱስ ያዘ ፍቅር ዓለም ሁሉ ፍቅር ሀብት ሁሉ ፍቅር ዓለም ሁሉ ችያው ኑሬ ነበር የሰበታ ጎመን ቅጠሉ ሰፋፊ እሷ ዝምተኛ ቀሚሷ ለካፊ ወዮል ሎኒ ሰሎሳ አረሚያቺሳ አማኖይ ጊዳና አሹጋናያና ፎዚ እየጠራች ነው። ናሆም እቺ ሴትዮ በመድኃኒዓለም በቃ ለምን አታይኝም? መባት እንዴ ስማ ብሎክ አድርጎኛል። ጊፍት ሊሰጠው ጊዜ አልፈልግም ባያት በቃ አንቺ ፎዚ በቃ አልፈልግም ማለት ሴት ልጅ አለች። ቆፍጠን በይ እንዴ ህይወቴን ልበጠብጠው ነው እንዴ? አፈቅረዋለሁ ዘይት ተረማጥፎ ጉዴለም አላፈቅራትም። እኔ በእኔ ሚስት አለኝ። በቃ ሚስት አለኝ። አላፈቅራትም። አትፈልግኝም እኔ ማለት ነው። ደግሞ ሚስት አለ ታዲያ ነፍሴ ተጨነቀ እኮ በኢየሱስ ያበደች እንዲያረባከሽ ከብቤት ያረቻ ጻፊብኝ እኔ ያረረች እንዴ? አዎ ቤተሰብ ነው ያበደ እኮ በዚህ ልጅ ሚስት አለኝ ብሎሻል እንጂ ታፋችሁ አለ። የቀን ውጪ ምን ያህል ነው ብዬ ገምታለሁ። ያስቀር ሽቶንም አልጨምሮ ነው ወይስ ኤቭሪቲንግ አለቀ? እያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ለቁርስ ለመብላት መኪናን እያሳልተምኩ ታውቁት ቪዲዮ ሰርቼ ይሄ ቪዲዮ ያላችሁ ኮሜንት ላይ አስቀምጡላችሁ ለአላዩት ሰዎች። በጣም ነው የሚገርመው። አሁን ጠያቂዋ አንቺን አናስደነግጥሽም። አሁን የቀን ወጪ የወር ወጪ ስንት ነው ምናምን እስቲ አንቺን አናስደነግጥሽም። መንሱር ነው እኮ የምታሳዝነው እንዴ። ብዙ ከዚህ በፊትም ብዙ ቪዲዮ ሰርተናል ምናምን። ስትጠራ ለምን ትሄዳለህ እንዴ? እንዴ ለማልንገር ሰው ለላከብህ እንዴ? ሽምግልና ለህዝቡ ምን ኮንትሪቢዩት አድርገህ ነው? ለመንግስት ምን አድርገህ ነው? የትኛውን ሰው ረድተህና ምናምን እንደዚህ አዛውንትና አሮጊት ባየቁት 200 ብር ካሜራ እየቀረስክ የምትሰጥ ፈልጥ እኮ ነህ እንዴ። የሆነ ነገር ሲናገሩ በ24 ሰዓት ውስጥ እንትን ካልሰጠኝ ምናምን እንዴ ለምን ትጋባለህ? ጠበቃ የ6000 ብር ጠበቃ ቀጥረህ እንደዚህ ማፍላት ምንድነው እንዴ? ለልጅ ልንገር የኔ እኩያ እኮ ነው። ትልቅ ሰውዬ የለ እንዴ? እንዴ አልሄድም አይባልም እንዴ? እንዴ ከሊፋ ህንጻ ላይ የሚሸጥ የ6000 ብር ሱፍና ምናምን አድርገህ በቀይ ሸሚዝ ምናምን እንደዚህ ስትጠራ ትሄዳለህ እንዴ? የትኛው ትምህርት እናንተ ነው? አታፍርም እንዴ ወንበር ሰበስ ትቀመጥ? የቀን ወጪ ስንት ነው ምናምን ስትባል እንደዚህ በሰዎች ሰጥቼ በዚህ ጋር ገብቼ 500,000 ብር በዛ ጋር እንደዚህ ወጥቶ ምናምን መኪናዬ ቡሌት ፕሩፍ ነው ምናምን ጭንቅላት ከሌለ ምን ያደርግልሃል? ሻወር ትወስዳለህ? አትታጠብም። በቃ ያስታውቃል። ሽቶ ይጨምራሉ አይጨምርም ወይ? ሽቶ ምን ያደርግልሃል? በአንተ ስታተስ እኮ በቀን 3 ምናምን ሻወር መውሰድ አለብህ። የለም ውስጡን ለቄስ ነው። ሻወር ስትወስድ እስቲ ቪዲዮ ሰርታ አሳየን። የለማ ከልጁ ጋር መስማማባቸው ብዙ ፖይንቶች አሉ። ምንድነው እሱ? አንድ ሰው ሚዲያ ላይ ሲቀርብ ኢንተርቪው ሲደረግ የሆነ ነገር ሮል አለው። የሆነ ነገር ሰርቶ በዛም በሰራው ነገር
አይ ቲንክ ጥሩ ነገር ላይ ሲደርስ ከዛ በኋላ ያኛውን ጥሩ ነገሩ ለሰዎች ልምድን አካፍሎ ሌላ ሰው እንዲከተለው ነው። በቃ ይሄ ነው ኢንተርቪው። አንድና አንድ ይሄና ይሄ ብቻ። ፕሊዝ ጠንቀቅ ብንል። ትውልድ እየጠፋ ነው። በጣም ትውልድ እየጠፋ ስለሆነ ነው፣ በጣም ከሚባለው በላይ። እናንተም የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አትሌት ገለቴ ቡርቃ ሙሉ ለሙሉ በባለቤቴ ተዘርፍ ያለው ስትል ገመዳ ሾው ላይ ቀርባ ተናግራለች። አትሌቷ በሽልማትና በተለያየ መንገድ ካገኘችው 11 መሬቶች መካከል 10ሩ አሁን ከሷ ጋር እንደሌለም፣ ከ5 ተሽከርካሪዎቿ መካከል 4ቱ እንደተሸጠባት በባለቤቷ ተናግራለች። በዚህ ሰዓት እኔን የሚሰማኝ ማንም የለም፣ ሁሉም ለኔ እየተፈረደ አይደለም። በዚህም የተነሳም ላለፉት 1 ዓመታት ያህል በፍርሃት የተነሳ ከቤት መውጣት አልቻልኩም፣ ልምምዴንም አቁሜያለሁ ስትል አትሌት ገለቴ ቡርቃ ተናግራለች። እኔ ሊሰማኝ የሚችል ሰው የለም፣ ምናልባት መፍትሄ ላገኝ የምችለው ከጠቅላይ ሚኒስትሩ ብቻ ነው ስትል እዚሁ ሾው ላይ ቀርባ አትሌቷ ተናግራለች። እመኮ ከንቤኔ ሚኒስቴሪች ሙሜ ብያ ዶክተር አብይ አህመድ ብቻ ነው ጨራይ ሳኒቲ ነርገዱ ዳቤቲን አገራ። እንግዲህ በጣም ያሳዝናል። ሁላችንም እናውቃታለን ሀገር ያደረገችው ነገር። አሁን እንግዲህ በግል ህይወቷ ላይ የደረሰው ነገር በጣም ያሳዝናል። እውነት ደግሞ ከሆነ ነገሮች ወደ ፍርድ የሚቀርቡበት ነገር ቢኖር በጣም አሪፍ ነው። ቤታችሁት ከሆነ ቪዲዮ ላይ እና የነበራትን አብዛኛውን ነገር ነው ወሰደብኝ ያለችውና የሚቻል ከሆነ ፍርድ የምታገኝበትን ነገር ቢመቻች ላለው እንደኔ ሴት። እናንተስ ምን ትላላችሁ በዚህ ጉዳይ? አመለህና ያጫግታ የተበላሽ የፍቅር ህይወት ነው ያለኝ። ታስተካክላላችሁ። አንድ ፍሬ አይደለሁም እንደገና ስንቱን እኮ ላንጫጫ ነው እዚህ የመጣው። መቅደስ ደበሳይን ሁላችንም እናውቃታለን። በውድ መዝናኛ ከዚህ በፊት እየሰራች በነበረበት ሳለ የፕሮግራም አቅራቢ ነበረች። አሁን ደግሞ ከቅርብ ጊዜ ወዲህ ደግሞ ዩቲዩብ ቻናል የራሷን ከፍታ የተለያዩ ፕሮግራሞች እየሰራች ነው እና በቅርቡ የጀመረችው ደግሞ አንድ ሲትኮም ነገር የሚመስል ድራማ አለ። ምንድነው ርዕሱ? ጉድነሽ የተሰኘ ድራማ ነው። እዛ ሲትኮም ላይ ወይ ደግሞ እዛ ድራማ ላይ የተጠቀመችው ገጸ ባህሪ ትንሽ የአረብ ሀገር እህቶቻችን ወይ ደግሞ በተለምዶ የማዳም ቅመሞች እህቶቻችን አስከፍቷል። ምክንያቱም አንቺ ይሄኛው ፓርት የተጠቀመችው ፓርት እኛን የማይወክልና እኛን ባህሪ ሙሉ ለሙሉ ኢሜጃችን የሚያጠፋ ነው። እናንተ ፕሮግራማታችሁ ከሆነ እውነት ይሄ ኤፒሶድ እነዛን ነገሮች ሚነኩ ነው ወይ የሚለውን ነገር አስተያየት ኮሜንት ያስቀምጡልኝ። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስላሉ። ፈታ ብለናል፣ ስቀና ተጫውተናል፣ አስተያየት የሚሰጥበት ላይ አስተያየት ሰጥተናል ብዬ አስባለሁ። እናንተም የተመቻችሁን የግላችሁን አስተያየት ኮሜንት ላይ ያስቀምጡልኝ። በሚቀጥለው የተለያዩ ቪዲዮዎች ባበደ ቪዲዮዎች ይዤ እመጣለሁ። እስከዛ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰብስክራይብ እንዳልኩት እየተረሳ ነው፣ ሰብስክራይብ ይደረግ። እስከዛው ድረስ ፒስ